ለአርባ ሌሊት የጾመው ከዚያ በኋላ በዲያብሎስ ተፈተነ። ስለዚህ ወንጌላዊው ምን ያለ ከዚህ በኋላ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው። ከኔ ጋር በሉ መንፈስ ጌታችንን ወደ ምን ወሰደው? ወደ ምድረ በዳ። ክርስቶስን መንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ፣ መንፈስ ወደ ገዳም ወሰደው። ምን ማለት ነው? ክርስቶስ መንፈስ ወሰደው ሲባል ይህ መንፈስ መንፈስ ቅዱስ ነው። እንደምናውቀው አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የወልድም መንፈሱ ነው። ስለዚህ ፈቃዱ አነሳስቶት ልክ ጻድቃንን ቅዱሳንን ለምናኔ እንደሚያነሳሳ አይደለም። በእርሱ ዘንድ ሕያው ሆኖ የሚኖር ህልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ምድረ በዳ ወሰደው፣ ወደ ገዳም ወሰደው ይላል። የመጀመሪያው ትምህርት ይሄ ነው ምእመናን። መንፈስ ወደ ገዳም ይወስዳል፣ መንፈስ ቅዱስ ወደ ምድረ በዳ ይወስዳል። ከኔ ጋር ናችሁ ምእመናን? አሁን በዓመት ውስጥ እስቲ እንደው የሆነ ጊዜ ወደ ሆነ ገዳም ሄጄ ትንሽ አረፍ ብዬ ብመጣ የሚል ፍላጎት ኖሯችሁ ያውቃል? ያውቃል። በዓመት ውስጥ ለአንድ ሳምንትም ቢሆን ሱባኤ ለመያዝም ቢሆን እንደው ወደ ገዳም ወደ መንፈሳዊ ቦታ በሄድኩኝ የሚል ፍላጎት ውስጣችን አለ። እንደው ያን ማድረግ ባንችል እንኳን ሲጨንቀን መተን የምንቀመጠው የት ነው? ቤተ ክርስቲያን። ለአንድ ሰዓትም ቢሆን ከ24 ሰዓቱ ቤተ ክርስቲያን እኮ መጥቶ ቁጭ ያለባት ሰው ሰላም የሚያገኝባት ነው። ሌላውን ትታችሁት ማለት ነው። ለትንሽ ደቂቃ እርፍ ማለት ይፈልጋል ነፍሳችን። ስለዚህ ወደ ገዳም ደግሞ የመሄድ ሱባኤ የመያዝ ወደ መንፈሳዊ ቦታ የመሄድ ፍላጎት ሁላችንም ውስጥ አለ። ይህ ፍላጎት ዝም ብሎ የመጣ እንዳይመስላችሁ። ወደ መንፈሳዊ ቦታ እንድንሄድ የሚያደርገን የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ቅዱስ ወደ ገዳም ሂዱ፣ ወደ ጸሎት ቦታ ሂዱ ይላል። ሰው መንፈስ ቅዱስ እንዳለበት አንዱ ማወቂያ መንገድ ይሄ ነው። መንፈስ ቅዱስ ካለብህ መንፈሳዊ ጉዞ ያምርሃል፣ ወደ ገዳም መሄድ ያምርሃል። መንፈስ ቅዱስ ሲርቅህ ደግሞ ገዳም ምን ያደርጋል ትላል። መንፈስ ቅዱስ የራቃቸው ሰዎች ጉዞ በሄዳ አይደለም፣ በተሳለመ አይደለም፣ እግዚአብሔር በሁሉ ቦታ አለ ይላል። መንፈስ ቅዱስ ሲርቅህ፣ ሲቀርብህ ግን ወደ ገዳም የመሄድ ፍላጎት ያድርብሃል። እግዚአብሔር ቅዱስ መንፈሱን ከኛ ያርቅብን። መንፈስ ቅዱስ ያለበት ሰው ወደ እግዚአብሔር የመቅረብ የመጸለይ። አሁን በዚህ በጾም ሰሞን መዝሙር ትንሽ ቀዝቀዝ ይላል። ከበሮ የለውም፣ ሆታ እልልታ የለውም። ጉባኤው የተረጋጋ ነው። መንፈስ ቅዱስ ያለበት ሰው ደስ ይለዋል፣ እንደው እርፍ ይላል። መንፈስ የራቀው ሰው ግን ምን ነው ቀዘቀዘ ይላል። ሞቅ አርጉት እንጂ ይላል። እንደው ጉባኤው ይጨንቀዋል፣ የንስሐ መዝሙር ይጨንቀዋል፣ ሰዓታቱ ይጨንቀዋል። ድምቅ ካላለ የማያምረው ሰው ነው። እና መንፈስ ወደ ምድረ በዳ ወሰደው የሚለው ትምህርት ምንድነው? መንፈስ ቅዱስ እንዳለበት አንድ ሰው ከሚታወቅበት መንገድ አንዱ ወደ መንፈሳዊ ቦታ ይሄዳል። ብዙ ነው፣ እኔ በዚህ ሰዓት አልወስድም። መንፈስ ቅዱስ ያለበት ሰው በምን እንደሚታወቅ አንድ ልጨምርላችሁ። ኤልሳቤጥ መንፈስ ቅዱስ ሞላባት ይላል። የመጥምቁ ዮሐንስ እናት ኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሲሞላባት ምን አለች? በታላቅ ድምፅ ጮኻ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ያመሰግናል። ሁለተኛውኛ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ክሮስ ቼክ የምናደርግበት ነጥብ ምንድነው ካላችሁ ድንግል ማርያምን ያመሰግናል። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ስሟን መጥራት ይፈራል። አንቺ ወደ እኔ ልትመጪ እኔ ማነኝ? በምን አንደበት ያመሰግንሻለሁ? አንቺን ልጠራ፣ አንቺን ላነጋግር እኔ ማነኝ ይላል። ምን ሲቀርበው? መንፈስ ቅዱስ ሲርቀው ደግሞ ድንግል ማርያም ማናት ይላል። ተቃራኒው ነው። አያችሁ፣ መንፈስ ቅዱስ ያለበት ሰው እኔ ማነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ቅዱስ መንፈሱን አያርቅብን። ትልቅ ጸሎት ነው። አያችሁ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ አለ ነቢየ እግዚአብሔር ዳዊት። እንዴት አይነት ጸሎት ነው በእውነት! እንደ ዳዊት እኮ ጸሎት የሚያውቅ ነው።
ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት አይቷላ ሰው መንፈስ ቅዱስ ሲርቀው ምን እንደሚሆን እኮ ከዳዊት በላይ ያየ ሰው የለም። ሳኦልን አይቶታል። ሳኦል የተባለ ንጉሥ መንፈስ እግዚአብሔር ርቆት እርኩስ መንፈስ ቀርቦት ሲሰቃይ ዳዊት አይቷል። ዳዊት በገና ይዞ በሳኦል ፊት ይደረድር ነበረ። ሳኦል እርኩስ መንፈስ አለበት። በገናውን ሲሰማው የዜማውን ሲሰማ እርኩስ መንፈሱ ይርቅለት ነበር፣ ቀለል ይለው ነበር። ቀለል ሲለው ግን ዝማሬ መላእክት ያሰማልን ብሎ ዳዊትን አላመሰገነውም። ጦር አንስቶ ወረወረበት፣ ሊገለው ሞከረ ይላል። መንፈስ ቅዱስ የራቀው ሰው ምን እንደሚሆን ዳዊት በሳኦል አይቷል። ስለዚህ ምን አለ? ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ከሁላችን ላይ ውሰድብን። ስለዚህ ክርስቶስ መንፈስ ወደ ምድረ በዳ ወሰደው ይላል። ለ40 ቀንና ለ40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው ለ40 ቀንና ለ40 ሌሊት ነው። እኛ የምንጾመው ለስንት ቀን ነው? አሁን መልሱልኝ። ለ55 ቀን ነው። ክርስቶስ 55 ቀን አልጾመም፣ 40 ቀን ነው የጾመው የሚሉ ሰዎች አሉ። ለምንድን ነው 40 ቀን የምትጾሙት ይላል። ይሄን እንመለስበታለሁ። ግን አባቶቻችን አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታዩዋቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያናችን። ቅዳሜና እሑድ ምን በላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጹም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል፣ 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጹም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? ከኔ ጋር ናችሁ? አንድ ጎረምሳ አንድ ጊዜ ምን አደረገ መሰላችሁ? መቼስ አዲስ ክርስቲያን ከምን ይበልጣል ይባላል። እና አንድ ሰሞን መቼስ መንፈሳዊነት የጀመረ ሰው እኮ ጸሎቱም ብዙ ነው። በቅርቡ ጸሎት የጀመረ ሰው የዘወትር ጸሎት ደግሞ 53ቱን አድርሶ አርጋኖን ይጨምርበታል። እና ተው ቢባልም አይሰማም። እና አንዱ ልጅ ሱባኤ ይዛለው 40 ቀን 40 ሌሊት ጾማለሁ ብሎ ወደ ገዳም ሄዳ አሉ። እና ገዳም ሄዶ አባቶችን ምን ይላቸዋል? እኔ አስቤበት ነው የመጣሁት ለ40 ቀንና ለ40 ሌሊት ምግብ አልበላም፣ ብቻ እምተኛበት ቦታ ብቻ ስጡኛል። ኧረ ተው ግድ የለም ይሄ ለሰው የሚቻል አይደለም አሉት። አይ እኔ አስቤበታለሁ ቦታ ብቻ ነው የምፈልገዋል። እሺ ሞክረው ብለው በዓት ሰጡት። ገባ። ከዛ አዘኑለት። መቼስ አባቶች ይረዱ የለኛ አንድካ አዘኑለትና ያው አንተ አትበላው እንደማትበላው እናውቃለን፣ ግን ለማንኛውም እንደው ሽምብራ እናስገባለን ብለው በጆንያ ሽምብራ ገባለት። አይ እንደው ልፉ ሲላችሁ ነው ከ40 ቀን በኋላ እንዳስገባችሁ ይዛችሁ ትወጣላችሁ። አስገቡት አለ። ከኔ ጋር ናችሁ? አሁን የልጅ ገርማችኋል። 3 ቀን ጾመ እንደምንም ብሎ 3 ቀን 3 ሌሊት